ኦቲዝምን የምናውቅባቸው በልጆቻችን ላይ ሁለት ምልክቶች። ጤና ይስጥልኝ፣ ስሜ ዶክተር ኤርሚያስ ደመቀ ይባላል። በግሩም ሆስፒታል የህፃናት ህክምና ስፔሻሊስት ሐኪም ነኝ። ዛሬ የምናየው ስለ ኦቲዝም ምልክቶች ይሆናል። ያው ኦቲዝም እንደሚታወቀው በሀገራችን እንደዚሁም በዓለም ላይ በብዛት እየታየ ያለ ችግር ስለሆነ እነሱን ምልክቶች ማወቅና በጊዜ ህክምና መጀመር ትልቅ ለውጥ ሊያመጣ የሚችል ስለሆነ በጊዜ ልጆቻችን ላይ እነዚህን ምልክቶች አይተን በተለይ ደግሞ ከ1 ዓመት እስከ 3 ዓመት ያሉ ልጆች ላይ እነዚህን ምልክቶች ማየትና ወደ ጤና ተቋም ሄዶ ህክምና ማድረግ ጥሩ ለውጥ ሊያመጣ ስለሚችል እነዚህን እናያለን። የመጀመሪያው ሶሻል ኢንተራክሽን ወይ ደግሞ ማህበራዊ ግንኙነትና የተግባቦት ችግር ነው። በዚህ ውስጥ ስናናግራቸው አይ ኮንታክት የምንለው ወይ ደግሞ አይን ለአይን ግንኙነት ላይኖራቸው ይችላል። ሌላው ደግሞ ስማቸውን ስንጠራ ለስማቸው ምላሽ ያለመስጠት፣ በተጨማሪም እጆቻቸውን በመጠቆም የሚፈልጉትን ነገር የእኛን አቴንሽን ለመውሰድ ያንን ያለማድረግ ነገር ሊኖር ይችላል። በተጨማሪ የሌላን ሰው ኢሞሽን፣ ቁጣ፣ ንዴት ወይ ደግሞ ደስታን ያለመጋራት ወይ ደግሞ ያለመረዳት ችግር አንዱ ነው። በተጨማሪ ደግሞ የተለየ አጨዋወት ስልት፣ ለምሳሌ ከጓደኛ ከወንድም ከእህቶቻቸው ጋር አብረው ያለመጫወት፣ ተገሎ ለብቻ በአንድ ጎን ይዞ ለብቻ የመጫወት ነገር ይኖራል። ይሄም አንዱ ነው። በተጨማሪ ደግሞ እንደ እድሜያቸው የሆነ የቋንቋ ክህሎት እድገት ላይኖራቸው ስለሚችል እነዚህን ነገሮች በመጀመሪያው ስር ማየት የምንችላቸው ምልክቶች ናቸው። ሁለተኛው ምልክት ደግሞ ድግግሞሽ ያለውና ውስንነት ያለው ፍላጎት፣ እንቅስቃሴ እና ባህሪ ማሳየት ነው። በእነዚህ ውስጥ መጀመሪያው የተለመዱ የሰውነት እንቅስቃሴዎች ማለትም እጅ እግር እንቅስቃሴ ሊያሳዩ ይችላል የተደጋገመ። ከዛ ባለፈ ደግሞ አንዳንድ ነገሮችን ለአንዳንድ ነገሮች ጽኑ የሆነ ፍላጎት ማሳየት፣ ለምሳሌ ብዙ መጫወቻ ያላቸው አንዷን መጫወቻ ብቻ ደጋግሞ በሱ መጫወት፣ እንደዚህ አይነት ለአንዳንድ ነገሮች ጽኑ የሆነ ፍላጎት ማሳየት። ከዛ ባለፈ ደግሞ አንድ ነገር የለመዱትን ነገር ላለመልቀቅ ተመሳሳይ ነገርን መፈለግ ነገር፣ ለምሳሌ ወደ ትምህርት ቤት የምንወስዳቸው መንገድ የለመዱት ያወቁት መንገድ ኖሮ በዛ አቅጣጫን ለመቀየር በምንፈልግ ጊዜ ያንን ላለመቀበል መታገል ይኖራል። ከዛ ባለፈ ደግሞ በመጫወቻ እቃዎች ያልተለመደ የአጨዋወት ስልት ማሳየት፣ ለምሳሌ መኪና ገዝተን የምንሰጣቸው በዛ መኪና ከመንዳት ይልቅ ጎማውን ደጋግሞ የማሽከርከር የተሰራበት ነገር የመጠቀም ነገር ይኖራል። አንዱ ይሄ ነው። ሌላው ደግሞ አንዳንድ ሴንሶች በጣም ሴንሲቲቭ መሆን፣ ለምሳሌ ድምፅን ሲሰሙ ጆሯቸውን መያዝ፣ ጣዕም ያለው ምግብን ስናቀምሳቸው ለዛ በጣም ያልተለመደና ወይ ደግሞ የተጋነነ ምላሽ መስጠት፣ ይህም አንዱ ነው። ስለዚህ ከነዚህ ምልክቶች ውስጥ ተወሰኑትን የምናይ ከሆነ በልጆቻችን ላይ በአፋጣኝ ወደ ጤና ተቋም በመሄድ ማለትም በእኛም በግሩም ሆስፒታል የህክምናና ምርመራ ስለሚደረግ ወደ እኛ በመምጣት እነዚህ ህክምና ማድረግ ምርመራ ማድረግ ይችላሉ። ተጨማሪ ጥያቄ አስተያየት ካላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ላይክ ሼር አድርጉን። ግሩም ሆስፒታሎች ነን። እናመሰግናለን።